ስልጣኑን እኮ አካፍሏል ብልጽግና ፌደራል ስርዓቱን ተግብሮ ሲያበቃ ግን ደግሞ ነው አብረን መስራት መድኃኒት ነው ለዚች ሀገር እንሻገር በሚል ከውጭ ጭምር አስገብቷል። የሰላም ጥሪ አድርጓል። ይሄ ለህዝብ ሲባል ነው። ሰላም የለም ወይ? ሰላም በጣም አለ። ከዳር እስከ ዳር ሰላም አለ። ኦኬ ዌል ካነሳሻቸው ጉዳዮች ሁለቱን ለመመልከት እንሞክር። የመጀመሪያው የማካተት ስራ ወይም ደግሞ አካታችነት ነው። ብልጽግና ፓርቲ ፓወሩን ሼር አድርጓል፣ ስልጣኑን ሼር አድርጓል ወይም ደግሞ ከሌሎች ፓርቲም ስልጣኑ ላይ በማካተት አካታች ፓርቲ ሆኗል የሚል ፖይንት አስተሻል። ለሱ ፖይንት አካታችነታችሁን በዶክተር በለጠ ሞላና በፕሮፌሰር ብርሃኑ ነጋ ለክታችሁት ከሆነ ልክ አይደለም። ሁለቱም ሰዎች ማን እንደሆኑ ምን እንደሚፈልጉ የምናውቀው ጉዳይ ነው። ስለ ፕሮፌሰር ብርሃኑ ነጋ ከ97 ጀምሮ ፕሮፌሰር ብርሃኑ ነጋ ማን ነው ለኢትዮጵያ ሕዝብ ተወዋለሁ። ሁለተኛው ግን ዶክተር በለጠ ሞላን ስንመለከት ኢቭን እንኳን የፓርቲ አባሉ የአብን የፓርቲ አባሉ ክርስቲያን ታደለ እስከዛሬ ያለ ፍርድ ሲሰቃይ የክርስቲያን ታደለ እስር ልክ አይደለም ወይም ደግሞ የክርስቲያን ታደለ ጉዳይ እልባት ማግኘት አለበት ብሎ እንኳን እስካሁን ድምጽ ሲሆን ሰምተን የማናውቀው ብኩርናውን ለምስር የሸጠ ሰው ነው ዶክተር በለጠ ሞላ። እነዚህ ለሁለቱ ሰዎች ሚኒስትርነት ማዕረግ ስለሰጣቸው ብልጽግና አካታች ነው ብለን ማንሳት አንችልም። ሁለተኛው ከውጪም አስገብተን ነበር ወይም ደግሞ ጽንፍ የረገጠ ሐሳብ የነበራቸውን ሰዎች ከውጪም አስገብተን ነበር። አስገብታችሁ ነበር። ኦፍ ኮርስ ነጃዋር ገብቷል። ብዙ ውጪ የነበሩ የፖለቲካ ኃይሎች ገብተው ነበር። ከገቡ በኋላ ግን እንደፈለጉ እንዳይንቀሳቀሱ፣ እንደፈለጉ ሐሳባቸውን ሼር እንዳያደርጉ ኢቭን አንዳንዶቹን አስራችሁ ጥፋተኛ ከሆኑ እኮ በጥፋታቸው መሰረት የሆነ አመት ተፈርዶባቸው እስር ቤት መቆየት ነበረባቸው። ግን ጥፋታቸው ትክክል ስላልነበረ ፍርድ ቤት በመመላለስ 1 እና 2 አመት ከቆዩ በኋላ በነፃ ለቃችሁ መጀመሪያ ወደሚታወቁበት መጻተኝነትና የስደት ላይፍ ድጋሚ እንዲመለሱ አድርጋችኋል። ይሄ ፀሐይ የሞቀው የምናውቀው ሀቅ ነው። ለአካታችነት ያነሳሻቸው ፖይንቶች እዚህ ጋር ፌል ያደርጋሉ። ሁለተኛ ያነሳሽው ሐሳብ ኢትዮጵያ ከዳር እስከ ዳር ሰላም ናት የሚል ሐሳብ አንስተሻል። ኢትዮጵያ ሰላም ናት ለማለት የሚያስችልን የራሴ ፖይንቶች አሉ። የመጀመሪያው ለኔ ኢትዮጵያ ሰላም ናት የሚለው አንድ ግለሰብ በኢትዮጵያ አራቱም ኮርነሮች ላይ ተዘዋውሮ ስራ ሰርቶ ንብረት አፈርቶ መኖር ሲችል ነው ወይም ደግሞ ለመኖር አስቻይ ሁኔታ ሲፈጠር ነው። ሁለተኛው ደግሞ ከጅቡቲ ተነስቶ በአፋር አድርጎ ውልንጭቲ መታራ ሹፌሮች በነፃነት ሲነዱ ምንም አይነት ስጋት ሳይኖርባቸው ያለ እጀባ በነፃነት ሲነዱ በታጣቂዎች ካልተገደሉ በታጣቂዎች ካልተዘረፉ ኢትዮጵያ ሰላም ናት። እንዲሁም ከአዲስ አበባ ተነስቶ ደብረ ማርቆስ ጎጃም ለመሄድ ኦሮሚያ ክልልን ለማቋረጥ ያለምንም እጀባ መኪኖች በነፃነት ሲንቀሳቀሱ ካየው ኢትዮጵያ ሰላም ናት። አማራ ክልልም ሰዎች በነፃነት የሚንቀሳቀሱ ከሆነ ኢንክሉዲንግ የናንተ የመንግስት ባለስልጣናት ጭምር ወደ ገጠሩ ገብተው ህዝብ ማወያየት ከቻሉ የተለያዩ ጉብኝቶችን ማድረግ ከቻሉ ፖለቲካ ስልጣናቸውን ኢፌክቲቭሊ እዛ አካባቢ ኤክሰርሳይዝ ካደረጉ ኢትዮጵያ ሰላም ናት። ወለጋም እንዲሁ በነፃነት ከተንቀሳቀሱ፣ አርሲ ላይ በሃይማኖቱ ምክንያት በታጣቂ ሰው ካልተገደለ፣ ትግራይ ላይ የኢትዮጵያ ባንዲራ የሚውለበለብ ከሆነ ኢትዮጵያ ሰላም ናት። ግን እነዚህ ሁሉ ነገሮች ባልተሟሉበት ሁኔታ ኢትዮጵያ ከዳር እስከ ዳር ሰላም ናት ብሎ መናገሩ እኔ አንደኛ የኢትዮጵያን ህዝብ መናቅ ነው የሚመስለኝ። ሁለተኛ ደግሞ ከመናቅም አልፎ በኢትዮጵያ ህዝብ ሞራል መቀለድ ነው የሚመስለኝ። ስለዚህ የምታነሷቸውን ፖይንቶች ካለው ከነባራዊ ሁኔታ አንፃር ብታነሷቸው ጥሩ ይመስለኛል። አመሰግናለሁ።